ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን የዕለተ ሐሙስ የቀን 6 ሰዓት እኩለ ቀን ዜና ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ፍጹም ተሾመ ነኝ። 22ኛ ዙር የከፋ ዞን ምክር ቤት የወረዳና የከተማ አስተዳደር ምክር ቤት አፈጉባኤዎች የጋራ ምክክር መድረክ በጎባ ወረዳ ሸዳ ቀበሌ እየተካሄደ ነው። በመድረኩ ተገኝተው ንግግር ያደረጉት የከፋ ዞን ዋና አፈ ጉባኤ ወይዘሮ አሚነት ሐሰን በተፈጥሮና በሰው ሰራሽ ሀብቶች የታደለችው ጎባ ወረዳ ምክክር ማድረጋችን ፎረሙን ልዩ ያደርገዋል ብለዋል። ምክር ቤቶች የህዝብ ሉዓላዊነት መገለጫዎች ናቸው ያሉት አፈ ጉባኤዋ በየደረጃው ያሉ ምክር ቤቶች ለህዝብ ተጠቃሚነት በቁርጠኝነት እንዲሰሩ አስገንዝበዋል። በፎረሙ የእንኳን ደህና መጣችሁ ንግግር ያደረጉት የጎባ ወረዳ ምክር ቤት አፈ ጉባኤም የተከበሩ አቶ አለማየሁ ኃይሌ የጎባ ወረዳ በዞኑ የሚገኙ መዋቅሮች አንዱ ሲሆን ከተዋቀረበት ጊዜ ጀምሮ እንደ ቀደምት መዋቅሮች የራሱን የምክር ቤት አሰራር ተከተለው ህዝቡን የመልማትና የመልካም አሰራር ጥያቄዎችን ምላሽ እንዲያገኝ እየሰራ መሆኑንም ጠቁመዋል። በዚህ ዕለት የጎባ ወረዳ አስተዳዳሪ አቶ ታረቀኝ ታደሰ በበኩላቸው ወረዳው የተለያዩ ብሔር ብሔረሰቦች ተዋደውና ተከባብረው የሚኖሩበት መሆኑን ገልጸው በፎረሙ ላይ የምክር ቤት አመራሮችና ባለሙያዎች የወረዳዎችና ከተማ አስተዳደር አመራሮች የተሳተፉበት እንደሚገኝም ያደረሰልን ባልደረባችን ታደሰ ወልደሰንበት ነው። በጊምቦ ወረዳ ባህል ማዕከል እየተሰሩ ያሉ የልማት ስራዎች አበረታች መሆናቸው ተገለጸ። በቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ደገላ ኤርጌኖ የተመራ ልዑክ ቡድን በጊምቦ ወረዳ ባህል ማዕከል እየተሰሩ ያሉ የልማት ስራዎች ላይ ምልከታ አድርጓል። በባህል ማዕከል እየተሰሩ ያሉ የተለያዩ የልማት ስራዎች አስፋፍቶ ለመቀጠል ፕሮጀክት ተቀርጾ የተሰራ መሆኑን የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በዚህ ዕለት ገልጸዋል። በምልከታው የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ደገላ ኤርጌኖን ጨምሮ ሌሎች የቦንጋ ዩኒቨርሲቲ የስራ ኃላፊዎችም ተገኝተውበታል። ዘገባው የወረዳው የመንግስት ኮሚኒኬሽን ነው። በከፋ ዞን በሾንዴ ወረዳ በበልግ አዝመራ ከ9237 ሄክታር በላይ መሬት በተለያዩ ሰብሎች ለመሸፈን ታቅዶ እየተሰራ መሆኑን የወረዳው የግብርና አካባቢ ጥበቃ ህብረት ስራ ጽሕፈት ቤት አስታወቀም። በቴክኖሎጂ አጠቃቀም ለማሳደግ አሁንም ሰፊ ርብርብ መደረግ እንዳለበትም በዚህ ዕለት ተጠቅሟል። ዘገባው ሾንዴ ወረዳ የመንግስት ኮሚኒኬሽን ነው። ዝርዝሩን ጽዮን ታደረ ታቀርበዋለች። የሺሾንዴ ወረዳ ዋና አስተዳዳሪ በመክፈቻ ንግግራቸው የተጀመሩ ስራዎችን ውጤታማ በማድረግ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ስኬታማ እንዲሆን ባለድርሻ አካላት በቅንጅት መስራት አለባቸው ብለዋል። የሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ አዱኛ አለሙ በበኩላቸው እቅዱን ሙሉ በሙሉ በማሳካት አርሶ አደሮቹ ተጠቃሚ እንዲሆኑ የባለሙያ ድጋፍና ክትትል እንዲያደርጉ በማለት በግብርናው ዘርፍ የሚስተዋሉ የቴክኖሎጂ አጠቃቀም ችግሮችን በመቅረፍና ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ እየተሰራ ነው ብለዋል። የከፋ ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ መስፍን መሸሻ በመድረኩ ማጠቃለያ ወቅት አርሶ አደሮቹ በተቀናጀ መልኩ የእርሻ ስራቸውን በማከናወን የተሻለ ምርት እንዲያገኙ ቴክኖሎጂ አጠቃቀም ላይ ትኩረት መስጠት እንደሚገባ ተናግረዋል። የሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የእርሻ ዘርፍ ኃላፊ አቶ አሸናፊ መሸሻ የበልግ አዝመራ ዋና እቅዶችን ባቀረቡበት ወቅት የሰነዱ ዋና ዓላማው ቴክኖሎጂን በ40% ማሳደግ፣ አጠቃላይ ተቋማት የያዙትን ማሳ በቴክኖሎጂ እንዲያለሙ ማድረግ፣ የክላስተር እርሻን ማጠናከርና ከተያዘው መሬት ጾም እንዳያድርና ሌሎች ተግባራት በቅንጅት መመራት መሆኑን ገልጸዋል። በዘንድሮ የበልግ አዝመራ በወረዳው ከ9237 ሄክታር መሬት በተለያዩ የሰብል አይነቶች በመሸፈን የተሻለ ምርት ለመሰብሰብ ታቅዶ ወደ ስራ መገባቱንና በተለያዩ ትራክተሮች 1430 ሄክታር መሬት ላይ ታቅዶ እንደሚለማም አቶ አሸናፊ ገልጸዋል። የሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት በተፈጥሮ ዘርፍ ኃላፊ አቶ በዛቢ ገብረ ወልድ በተቀናጀ ተፋሰስ ልማት ላይ ሰነድ ባቀረቡበት ወቅት ዘላቂነት ያለውን የተፈጥሮ ሀብት ልማትና ጥበቃ ስራዎችን እየተፈታተነ ያለውን የአየር ንብረት ለውጥ መቋቋም የሚችል የአረንጓዴ ልማትን ተግባራዊ ማድረግ ነው ብለዋል። የሺሾንዴ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት የእንስሳትና አሳ ዘርፍ ኃላፊ አቶ አየለ ገብረ ማርያም እንስሳትን በተመለከተ ባቀረቡበት ሰነድ የእንስሳት እርባታ ዘርፍ ለምግብ ዋስትና፣ በሽያጭ ገበያ ለማግኘት፣ ሰብል ለማምረት፣ ለኢንቨስትመንት ካፒታል፣ ለማህበራዊ አገልግሎቶች ይውላል ብለዋል። በመጨረሻም የመጡ ባለድርሻ አካላት በገበሬ ማሰልጠኛና በትምህርት ተቋማት እቅዶች ላይ መክረው መድረኩም ተጠናቋል።
የንጹህ መጠጥ ውሃ ሽፋን ተደራሽነትን ለማረጋገጥ ህብረተሰቡን ያሳተፈ እንቅስቃሴ ተጠናክሮ መቀጠል እንዳለበት አቶ ደመላሽ ንጉሴ አስገነዘቡ። የከፋ ዞን ውሃ ማዕድንና ኢነርጂ መምሪያ የ2018 ዓ.ም የ6 ወራት አፈጻጸም ግምገማና የቀሪ ወራት ንቅናቄ መድረክ በቦንጋ ከተማ ተካሂዷል። ምህረት ማሞ የከፋ ዞን ውሃ ማዕድንና ኢነርጂ መምሪያ የ2018 በጀት ዓመት የ6 ወራት አፈጻጸም ግምገማና የቀሪ ወራት ንቅናቄ መድረክ በቦንጋ ከተማ አካሂደዋል። በዚህ ጊዜ ያነጋገርናቸው ባለድርሻ አካላት በበኩላቸው ንጹህ መጠጥ ውሃ ሽፋን ተደራሽ ለማድረግ በትኩረት እየተሰራ መሆኑን ገልጸዋል። እስከዛሬ በነበረን ሂደት ንጹህ መጠጥ ውሃ ለህብረተሰቡ ማቅረብ ላይ ያው ጠንክረን እየሰራ እንዳለን ይታወቃል። ከዚህ በፊትም ከዞን ስራ አስፈጻሚዎች ማለትም ተወዳድረን እንደ ዞን አንደኛ የወጣንበትና ሽልማት ያገኘንበት ሁኔታ አለ። ከ6ቱም ዞኖች ተወዳድረን ማለት ነው እና የተሻለ አፈጻጸም ላይ እንገኛለን ብዬ አስባለሁ። የቦንጋ ከተማ ውሃ አገልግሎት ስንመለከት ትንሽ የሚታዩ ውጫዊና ውስጣዊ ችግሮች አሉ። አንደኛ የቦንጋ ከተማን ሙሉ የመሬቷን ቶፖግራፊ ስንመለከት በራሱ ተጽዕኖ አለው። ሁለተኛ በከርሰ ምድር ውስጥ ያሉ ውሃዎችን ስንመለከት በራሱ የተፈጥሮ ችግር አለበት። የአይረን ክምችት አለበት ከተማው ውሃ አገልግሎት። ሁለተኛ እንዳልኩሽ የቶፖግራፊ ችግር አለ። ሶስተኛ ቀደም ሲል የተዘረጋው የውሃ መስመር በማዘጋጃ ማስተር ፕላን ልክ ታስቦ አልተሰራም። ይህ ለህብረተሰባችን ውሃ በተገቢ መልኩ ለማዳረስ ተጽዕኖ ፈጥሮብናል። ያም ሆኖ ግን በአሁኑ ሰዓት ያለው የህብረተሰባችን ብዛትና በከተማ ውስጥ ያለው የውሃ አገልግሎት ተደራሽነት ጋፕ አለው። ይሄን ለመስራት እኛም እንደ እቅድ የጀመርነው ስራዎች አሉ። ያሉትንም ከማዳረስ አኳያ አንዳንድ መፈተሽ፣ መስተካከል፣ መታረም የሚገባቸው ነገሮች ከመስመር ዝርጋታ አንስቶ እስከ አገልግሎት ስርጭት ድረስ ጥብቅ ቁጥጥርና ክትትል በማድረግ ሰራተኞችን በማስተባበር ለተከታታይ ከ3 ከ4 ዓመት በላይ ዘጉ መስመሮች አሉ። እነዛን ከፍተን ለተወሰኑ ሰዎች ለሁሉም ነው ማለት አይቻልም፣ ለተወሰኑ ሰዎች ጥያቄ ላቀረቡ ሰዎች ምላሽ በመስጠት ላይ እንገኛለን። ያው 5 ከተማ አስተዳደርና 12 ወረዳ አለን። በጥቅል በዞን ደረጃ፣ በክልል ደረጃ፣ በቀበሌ ደረጃ፣ በፌደራል ደረጃም አንዳንድ የተሰሩ ያሉ ፕሮጀክቶች አሉ። ከዚህ ጋር ተያይዞ በጥቅል አሁን ላይ ባለንበት ወደ 44.85% ነው የሚያሳየው የገጠርና የከተማ ውሃ ሽፋናችን። ከሽፋን አንጻር ትልቅ ፕሮግረስ ያስመዘገብንበት አመት ነው ብለን መውሰድ እንችላለን። ክልሉን ከወጣም በኋላ በጣም ከነባሩ ክልል የተረከብናቸው ውዝፍ የሆኑ ፕሮጀክቶች ሳይጠናቀቁ የተቀመጡ ነበሩ። ከክልሉ ጋር በሰራነው ቅንጅታዊ ስራ የተሻለ አፈጻጸም አስመዝግበን በቅርብ ጊዜ የምናስመረቃቸው ፕሮጀክቶች አሉ። ባለፍናቸው ጊዜያቶችም ያስመረቅናቸው ሰፊ ፕሮጀክቶች አሉ። ለሽፋናችን መጨመር ትልቁን ድርሻ ያዘው ያ ነው። ከዚህ ጋር ተያይዞ አሁን ካለንበት የሽፋን አንጻር አብዛኛው የህብረተሰብ ክፍላችን ላይ ንጹህ መጠጥ ውሃ ተደራሽ ከማድረግ አንጻር 50% ላይ በከተማም በገጠርም ያልደረስንበት ድረስ ነው ያለው። ስለዚህ ከዚህ ጋር ተያይዞ አሁን ለትኩረት አድርገን መስራት መቻል ያለብን እስከ ታች ድረስ የውሃውን ተጠቃሚ ህብረተሰብ ማዕከል ባደረገ አይነት ሁኔታ ህብረተሰቡን በማሳተፍ የሚመለከታቸው ባለድርሻ አካላትን ሁሉ ባሳተፈ አይነት ሁኔታ የውሃ ተቋማቶቻችንን አጥሮ አጽድተው ከመጠቀም ጀምረን እስከ መገንባት ድረስ ባለበት ሂደት ህብረተሰቡን አሳትፈን የንጹህ መጠጥ ውሃ ሽፋንን ለመጨመር በትኩረት እየሰራን ያለንበት ሂደት ነው ያለው። አክለውም የንጹህ መጠጥ ውሃ አቅርቦትን ለማስፋፋት ህብረተሰቡን በማስተባበር መሰራት እንዳለበትም ተናግረዋል። እስካሁን ብዙ የሰራናቸው ስራዎች አሉ። በእርግጥ ህብረተሰቡ ላይ ብዙ ጫና ላለማሳደር በሚል ብዙም ግፊት አናደርግም። በህብረተሰብ የሚሰሩ ስራዎች ላይ ግን ህብረተሰቡ በራሱ ውሃ ለመስራት በጣም ተነሳሽነት አለው፣ ፍላጎት አለውና ከዚህ በኋላም አንድ ምንጭ ለአንድ ቀበሌ በሚል መርሃ ግብር ያስጀመርነው ነገር አለ። በዚህ ጉባኤም እየተንጸባረቀ ያለው ያ ነውና ቀጣይ አንድ ምንጭ አንድ ቀበሌ የሚሰራበት ሁኔታ ህብረተሰቡን አስተባብረን ወደ ማሰራት ሂደት የመግባት ሁኔታ ላይ ነን። ያው የውሃን ስራ ታሳቢ ስናደርግ ስፔሻሊ አሁን ባለንበት ነባራዊ ሁኔታ አንድ ምንጭ እንገንባ ብለን ጨረታ በምናወጣበት ጊዜ በመንግስት ምን ያህል ገንዘብ እንደሚጠራ በተቋራጭ ደረጃ ለሁላችንም ግልጽ ነው። ምክንያቱም የከፋፍሪካ ዋጋዎች ዋጋ ጭማሪ ጋር ተያይዞ የሚጠራው ገንዘብ ትንሽ ከፍ ያለ ነው። ነገር ግን አሁን ላይ አንዳንድ ወረዳዎች በጥሩ ሁኔታ እየሄዱ ያሉትና አሁንም ማስፋት መቻል ያለብን ምንድነው ታች ላይ ተጠቃሚው ህብረተሰብ ጋር ቀረብ ብለው
ህብረተሰቡን በማነጋገር አካባቢው ያሉ ምርቶችን በመሰብሰብ የፋብሪካ ምርቶችንም በመጨመር በአነስተኛ ገንዘብ ምንጭ አስመርቀው መጠቀም የጀመሩ አካባቢዎች አሉ። አሁን የዛሬው ንቅናቄ ሂደቱም የሚይዘው ምንድነው? አንድ ቀበሌ ላይ አንድ ምንጭ እንገንባ ስንል ድርሻ ይኖረናል። ሁላችንም መንግስት የራሱ ድርሻ ይኖረዋል፣ ህብረተሰቡ የራሱ የሆነ ድርሻ ይኖረዋል። ከዚህ ጋር ተያይዞ ይህንን ተግባር አቀናጅተን ማስቀጠል የምንችል ከሆነ አሁን ላይ ከሽፋን አንጻር ያለንን አፈጻጸም ፈቅ ልናደርግ የምንችልበት እድል ሊኖር ይችላል። ባይዘ የመጠጥ ውሃን ታሳቢ ስናደርግ አንዳንድ አካባቢዎች የምንጭ አማራጭ ማናገኝባቸው አካባቢዎች አሉ። ከዚህ ጋር ተያይዞ ደግሞ በክልል ደረጃም በዞን ደረጃም ጥናት እያስጠናን የጨረታ ሂደት ላይ ያለንባቸው አግባቦች አሉ። ምክንያቱም አነስተኛ የጥልቅ ጉድጓድ ውሃን እንደ አካባቢያችን ህብረተሰብ ማሳተፍ ማስቆፈር ላይ አልደረስንም። ነገር ግን ቀጣይ ላይ ወደዛም ስቴፕ እንሄዳለን። ግን አሁን ባለንበት አነስተኛ ምንጭ ገንብቶ ወደ ለአገልግሎት መስጠትን ወረዳና ቀበሌ በተደራጀ አይነት ሁኔታ የሚያስኬድበት ነገር ግን እነዚህ ትልልቅ ማስፋፊያ ያለባቸውን ትልልቅ ጉድጓድ ቆፍረን የውሃ አለኝታ ማግኘት መቻል ያለብን ላይ በዞን ደረጃ ማቀደን የሰራን ያለው አለ፣ ክልሉ ማቀደው የሰራ ያለው አለ። ስለዚህ ከዚህ ጋር ተያይዞ የተጀመሩ ስራዎችን ማጠናከር የምንችል ከሆነ ህብረተሰባችንን ማስተባበር የምንችል ከሆነ በይቻላል መንፈስ መቀጠል የምንችልበት እድል ይኖራል የሚል ሀሳብ ነው ያለኝ። የንጹህ ውሃ መጠጥን ተደራሽ ለማድረግ ሁሉም ባለድርሻ አካላት የበኩላቸውን መወጣት እንዳለባቸው አሳስበዋል። አስተያየት ሰጪዎቹ አክለውም የማዕድን ዘርፍን በማዘመን ለወጣቶቹ የስራ እድል ከመፍጠራቸውም በላይ የህዝብ ተጠቃሚነትን ለማረጋገጥ በትኩረት እየተሰራ መሆኑን አመላክተዋል። በውይይት ወቅትም ከተሳታፊዎች ጥያቄና አስተያየት ቀርበው በዘርፉ ባለሙያዎችና ኃላፊዎች ምላሽና ማብራሪያ የተሰጠና ቀጣይ የስራ አቅጣጫ አስቀምጦ መድረኩም ተቋጭቷል። ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋ ቴሌቪዥን ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየሁ። ከቀሪ የክፋ ቴሌቪዥን መሰናዶች ጋር እንድትቆዩ ጋበዝኩ። ሰላም።